ተስፋዬን ሰንቄ ማጣሽ ገፋኝ እንጂ ያንቺን መቻውቄ ስትከፋ የምታወጣበት ትልቁ መሳሪያ ዘፈን ስለነበረ ያው አክሊሉ በዛ ላይ ነው ለሊትም ቀንም ለፍቶ የሚሰራው። ሰላም ተመልካቾች እንዴት ናችሁ? በዛሬው በዜማ ኢትዮጵያ ዝግጅቴ ስለ ድምጻዊ አክሊሉ ስዩም ከጎንደር ተነስቼ አዲስ አበባ ድረስ ሄጄ የሙያ አጋሮቹንና ጓደኞቹን ስለ አክሊሉ ስዩም ስለ ፍቅር ህይወቱ ስለ ሙዚቃ ህይወቱ አንዳንድ ነገሮችን አውርቻለሁ። እናንተም ዜማ ኢትዮጵያን ሰብስክራይብ ያደርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ እንድትከታተሉ ጋበዝኳችሁ። በነገራችን ላይ አክሊሉ ስዩም ጎንደር ከተማ ተወልዶ ከወንድ አያቱ ጋር አድጓል። ጎንደር በሚኖርበት ሰዓት ጎንደር በሚገኘው የፖሊስ የሙዚቃ ቡድን ተማርኮ ትምህርቱን አቋርጦ ወደ ሙዚቃው ገብቷል። እዛ ጎንደር በሚኖርበት ሰዓት ደጃዝማች ጀንበሮ ቤት ተከራይቶ ይኖር ነበር። የፍቅር ህይወቱ ሀብሎ የጀመረው በዛ ቤት ውስጥ ነው። ሂሩት ጀንበሩ ትባላለች። ገና በ14 ዓመት እድሜዋ እሱ ደግሞ